ኢትዮጵያም በጋዛ ለሚሰማራው ዓለም አቀፍ ኃይል ወታደር እንድታዋጣም አሜሪካ መጠየቋ ተነገረ። ጥያቄውን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ማቅረባቸው ታውቋል። በዚህ ሳምንት መጀመሪያ በስልክ ባወሩበት ጊዜ ያም ሆኖ የእስራኤሉ ዘ ታይምስ ዛሬ ባወጣው ዘገባም የአሜሪካ ውጭ ጉዳይ ሚኒስትር ኢትዮጵያም ሰራዊት እንድታዋጣ ጠየቁ ከማለት ውጪ ኢትዮጵያም ጥያቄውን ትቀበል አትቀበል በዝርዝር ያለው የለም። የፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥቡ የጋዛ የሰላም ዕቅድ የኢኮኖሚ ማገገምና የመልሶ ግንባታ የሽግግር ጊዜን የሚቆጣጠር ዓለም አቀፍ ኃይል እንደሚሰማራ ይጠቅሳል። ሆኖም በርካታ ሀገሮች የዓለም አቀፍ ኃይል ተልዕኮን ሐማስ ትጥቅ ከማስፈታት ጋር አያይዘው በጥንቃቄ እየተመለከቱ በመሆናቸውና ወታደር ለማዋጣት ፍላጎት ባለማሳየታቸው ትራምፕ የኃይል ክፍተት እንደገጠማቸው ይነገራል። ይህ በእንዲህ እንዳለ በጋዛም 1.6 ሚሊዮን ሕዝብ አሁንም ለከፋ የምግብ እጥረት መጋለጡ ሲነገር ከክረምት ዝናብና ቅዝቃዜ ጋር ተያይዞም ነዋሪዎች ለከፋ ችግር ተዳርገዋል ነው የሚባለው።